ደግሞ ሌላ ግብዣ ዛሬ ደግሞ አለብን። የዛሬው ግን ለየት የሚያደርገው ከኢንተርናሽናልና ቱርክ ጓደኞቻችን ጋር በጋራ በመሆን የሆነች አነስ ያለች ባርቢኪ ፕሮግራም አዘጋጅተናል። ወደዛ ልውሰዳችሁ። እንደምታዩት ደግሞ ግብዣ ላይ ደግሞ ባዶ ጃኬትም ዳቦ ገዛን። የወላችሁ የቱርክ ሰፈር ነው የገባ ነው እና ጠፋብን፣ መሀል ላይ ጠፋን ነው የምላችሁ። ፊልም ላይ የምናየው ቲፒካል የቱርክ ሰፈር ይሄ ነው የሚመስለው። እኛም መጀመሪያ ጊዜ እንደዚህ ያየ ነውና በጣም ገርሞን ነበር። የዛሬው ፕሮግራማችን እንግዲህ ቱርኮቹ ማንጋል ነው የሚሉት። በጓደኛሞች በቤተሰቦች መካከል በጋራ ጊዜ ማሳለፊያ ነገር ነው። የዶሮ የበግ ጥብስ ምናምን እንደ ባርቢኪው በመጥበስ ጊዜ ያሳልፋሉ። እኔም እንግዲህ እንደምታዩት ስራ ድርሻዬን በማራገቡ ስወጣ ነበረ። እንግዲህ አረጋገቤንም ከ10 ሬት ማድረግ ትችላላችሁ። እንደምታዩት እንግዲህ ስራ ድርሻዬን በደንብ ከተወጣው በኋላ ይህን የመሰለ ቭሎግ ፎሎ ሳታደርጉ የምታዩ ሰዎችን ፎቶን ትቻቸዋለሁ። በመሀል ምግቡ እስኪደርስ ድረስ የቱርክ ዳንስ ስኪላችን እናበለጽጋለን። ባይዛዊ ዳንሳቸው እንደሚታየው ቀላል አይደለም። ልጅ ፎሎ አድርጉት። ከእንደዚህ አይነት አጠር ካለች ማስታወቂያ በኋላም ተመለስን ወደ ዳንሳችን። ባረኩትም አጠር ያለች ጥናት የቱርክና የኢትዮጵያ ዳንስ በትከሻ በኩል ቢያንስ ትንሽ መሳሰል እንዳለ ተረድቻለሁ። ከዛም ትንሽ ደግሞ ኩሽና ገብተን ከተፍ ረበሽ ካረግን በኋላ ሞመንት ኦፍ ትሩዝ ሲጠበቅ የነበረው ምግብ ደረሰ። ባይ ዘ ዌይ እዚህ ጥብስ ላይ እጄ ስላለበት በጣም ነበር የተመቸኝ፣ ምንም እንኳን በማራገብ ብቻ ቢሆንም። ከ10 እንግዲህ ያሳን ሰጥቼዋለሁ። ያው እኛ የነካነው ነገር የት እንደሚደርስ ሁሌ እናውቃለን። እንደምታዩት እንግዲህ አየሩ በየ10 ደቂቃው ሲቀያየር ነበር። አንዴ ክረምት አንዴ በጋ ሲል በጣም ረብሾ ነበር። ቢሆንም ምንም ነገር ነው የማይበግረን። ቱርክ ላይ አሁን ነው ክረምት የሚጀምረው። እንግዲህ አየሩ በጣም የተቀየረው ነው ካሁኑ። ከዛም ከተበላ ከተጣ በኋላ የኢትዮጵያንን ባህልማ በጣም መረዳት ስለሚፈልጉ ትንሽ አስጨፈር ናቸው። ከጭፈራው በኋላም ደግሞ የኢትዮጵያ ምስት ሊፈልጉ ስለሚችሉ ያው ማድረግ ያለባችሁ ነገር ታውቃላችሁ።